አትጃጃል ማርኮ። እንደ ህፃን ያድርግ። ዲና አሁንስ በጣም እያበዛሽው። ሌላ ነገር እንዳስብ እያደረግሽኝ። ምን ልታስብ? በአንተ እሱን እንደቀየርኩና እንደከዳው? አዎ ሁኔታሽ እንደዛ ነው የሚመስለው። ከምርመራው በኋላ በጣም ተቀየርሻል። ደግሞ ልንገርሽ ይህ ምርመራው ውጤት ማርኮ እባክህ፣ ለማን ነው እንደዚህ የምለፋው? ለእኔ ብቻ ቢሆንማ ኖሮ እንደ ሚስት አፌን ዘግቼ መኖሬ ብቻ በቂ ነበር። ማርኮ ለአንተም ለልጆቼም ስል ነው እንደዚህ አይነት ችግር ውስጥ የገባሁት። ልውጣ? አዎ ውጣ። ቢገባሽ ጉም ነው የጨበጥሽው። ደግሞ በዚህ ጉዳይ መፍትሄ ብለሽ ነገር ድጋሚ እንዳመቼ። እውነት ለመናገር እዚህ በመሆንሽ እኔም በጣም ደስተኛ ነኝ። ያው አንቺ ልክ እንደ ቤተሰባችን ነሽ። ለእኔም እንደዛው ናቸው። እሺ እንደነዋል። የሚያስፈልግሽ ነገር ካለ በግልጽ ጠይቂ። ምን አይነት ችግር ውስጥ እንዳለው እያወቅሁ እንዴት እንደዚህ ያደርገኛል? ዶክተር የአብርሃምን ጉዳይ ዛሬ ትጀምሪያለሽ። ዛሬ? አዎ ዛሬ። ክፉ ነው። እሺ ክፉ። የአንተ ቆሻሻ ስራ ደግሞ መቼም አልሰራም። መቼም። ወይኔ ጉዴ። አብርሃምና ማርዳ ተገናኙ። ማርዳ ወደ ቤቷና ወደ ቤተሰቧ ተመለሰች። ሰሎሜን ማርዳ ደበደበቻት። አንቺ ወደ ቤተሰቤ የቀረብሽው የሆነ ተንኮል አስበሽ እንጂ በሰላምሽ ሰውን ለርቅ ብለሽ አትቀርቢም። ስለዚህ ቤተሰቦችን በሰላም እንዲታያቸው አትፈቅጂም። እናም አሁን እኔ አልለቅሽም ብላታለች። ዲና ያላሰበችው ችግር ገጠማት። ዲናና ማርኮንም ተጣልተዋል። ርብቃ እዲያውን አሁኑኑ እፈልገዋለሁ ክፈይኝ፣ 150 ሺህ ብሩን ይዘሽልኝ ነኝ እያለቻት ነው ጓደኛዋ። ኤፊም ስልክ እያነሳ አይደለም። በዛ ላይ ደግሞ ማርኮን ያልጋ ቁራኛ አርጊው አብርሃምን ዛሬ ስራሽን ጀመሪ ብሏታል። በዛ ላይ ደግሞ ልዩ አስጠንቅቃታለች። ልዩ በጭራሽ አብርሃምን ያልጋ ቁራኛ እንድታረጊው አልፈቅድልሽም፣ ይሄን የምታረጊ ከሆነ ላቢ ሁሉንም ነገር እነግረዋለሁ ብላታለች። ርብቃ ከባድ አጣብቂኝ ውስጥ ገብታለች። አብርሃም ለሰሎሜ ደውሎላት ከሰሎሜ ጋር ማርዳን እንድታገናኘው ተደራድሯል። ሰሎሜ ለአብርሃም አድራሻ ሰጥተዋለች። ይህ አድራሻ ትክክለኛ ይሆን ወይስ ሐሰት? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ ሳቤላን እንግዲህ አብርሃም በጧቱ ተነስቶ የሚሄድበት አለኝና አሁኑኑ ቶሎ ተዘጋጂ ሳቡዬ እንዳይረፍድብኝ ብሏት ነበር። ግን ደግሞ ሳቤላ አባዬ የምትቸኩል ከሆነ አንተ መሄድ ትችላለህ፣ እኔ ከልዩ ጋር ብሄር ነው ደስ የሚለኝ ብለዋለች። አብርሃምም ከኔ ከአባትሽ እንዴት ልዩን አስበልጥሻት እያላት ነበር። ከሷ ጋር ስትሄጂ ደስተኛ የሚያደርግሽ ሚስጥሩ ምንድን ነው? እኔ ባደርስሽ አይሻልም ብሏት ነበር። እሷም አይ ከሷ ጋር መሄድ ስለፈለኩኝ ነው፣ ግን ደግሞ ቅር እንዳይልህ ደብተሬ ላይ ፈርምልኝ ብላ በሰጠችው ደብተር ላይ እንግዲህ ያላሰበው ነገር ገጥሞታል አብርሃም። ይሄም ምንድነው? ለረጅም ዓመት ከ10 ዓመት በላይ ተለያይተው ከቆየች በኋላ ድንገት እንደ መብረቅ የማርዳን ፊርማ ሳቤላ ደብተር ላይ አግኝቷል ማለት ነው። ይህም ፊርማ በተመለከተ ጊዜ እጅግ በጣም ተደናግጦ ነበር። ደብተርሽ ላይ ማን ነው የፈረመው? ይሄ ፊርማ እኮ የማርዳ ነው ስትባል ሳቤላም ግራ ተጋብታለች። ማርዳ እናቴ ናት እያለች ነው። አዎ ይሄ ፊርማ የማርዳ ብቻ ነው። የእሷን ፊርማ ማንም ሰው በቀላሉ ሊፈርመው አይችልም። ከብዙ ሺህ ሰው መካከል ቢሆንም ለይቼ ማውጣት የእጅ ጽሑፏንና ፊርማዋን አይከብደኝም ብሏል። እናም ማን የፈረመልሽ ብሏት ነበር። ወደ ትምህርት ቤት ሲሄድ አጋጣሚ ሳይፈረምልኝ ቀርቶ ስለነበረ የልዩ አክስት ናት የፈረመችልኝ ብለው ነበር። ግን ደግሞ ይቺ የልዩ አክስት አብይ ስለማያውቃት ግራ ጋብቶታል። እንዴት የማላውቃት የትኛዋ የልዩ አክስት ናት? ልዩ አክስት አላት ወይ? በዛ ላይ ደግሞ ሳቤላን እንዲህ የምትከታተላትስ ለምንድን ነው? ሳቤላስ በዚህ ልክ ደስተኛ የሆነችው እንዴት አይነት አክስት ብትሆን ነው? የልዩ አክስት እስከሆነች ለምን ወደ ቤት አልመጣችም የሚለው ነገር እጅግ በጣም ብዙ ነገር አስቧል። እሺ ከልዩ ጋር ትሄዳለች ብሎ ተስማምተው ቢሆንም ግን ደግሞ ሀሳቡን ቀይሮ በቃ ዛሬ እኔ ነኝ የማደርስሽ ተዘጋጅ ብሏታል። ሳቤላም ልብሷን ቀይራ ወደ ትምህርት ቤት ለመሄድ ወጣለች። እንደተለመደው በጧቱ ወጣ
ማርዳም ልጇን እየተጠባበቀች ነው። ልጄ በጣም ናፍቀሽኛል እንዴ ልዩ፣ ዛሬ ደግሞ ምንድነው ያረፈድሽው? ለምን አረፈድሽ? በዛት አልነበር እንዴት ተቀጣጠር ነው? ምን ገጥሞሽ ነው? እያለች እሷን መንቆራጠት አብዝታለች። ብቅ ጥልቅ እያለች እየጠበቀች ነበረ። ግን ደግሞ አብርሃም ሳቤላን የሚያደርሳት እሱ ነውና ቦርሳዋን ይዞ እየወጡ ሳለ ልዩ መንገድ ላይ ጠብቃ አቢ እንዴት አደርክ ብለዋለች። አብርሃምም ሰላም አደርሽ ልዩ ካላት በኋላ አቢ ብላ መናገር ከብዷታል። ምን ሆንሽ? ምን ነው ባላት ጊዜ ሳውዬን እኔ ትምህርት ቤት ላደርሳ ፈልጌ ነበር ስትለውም እሱም እንግዲህ ሳቤ ታች ጠብቂኝ ብሏታል። ሳቤላም እኔ አብሬያችሁ ሁኜ ብታወሩስ ባለች ጊዜ እንዴ አንቺ አብረሽ እንዴት ነው የምትሆኙት? የትልቅ ሰው ወሬ ልጅ ይሰማል እንዴ ሲላት እንዴ ደግሞ ልዩ ትልቅ ሰው ናት እንዴ ብላ ነበር። አብርሃምም ቆጣ ሲላት እሺ ብላ ሳቦ ዘወር ብላለች። በዚህን ጊዜ አብርሃም መስቀለኛ ጥያቄ ጠይቋታል። የሳቤላ ደብተር ላይ የፈረመው ማን ነው ባላት ጊዜ እኔ ነኝ የፈረምኩት፣ ወደ ትምህርት ቤት እየሄድን ነበር ሳይፈረም ቀርቶ ስለነበረ እኔ ፈርሜላት ነው ስትለው አይ በጭራሽ አንቺ አይደለሽም የፈረምሽው፣ ይሄ የአንቺ ፊርማ አይደለም፣ ይሄ ፊርማ የማርዳ ፊርማ ነው። የማርዳ ፊርማ እንዴት ሳቤላ ደብተር ላይ ሊገኝ ቻለ ስትል አይ አይደለም እኮ በአጋጣሚ የፈረመችላት አክስቴ ነበር ብላለች። አብርሃም የትኛውንም ምክንያት ብትሰጠው ውሸት እንደሆነ ስለገባው እንግዲህ አብርሃም ልዩን ዛሬ አክስትሽን ይዘሻት ትመጫለሽ፣ እየዋሸሽኝ እንደሆነ ይገባኛል፣ አንቺ ስትዋሽ ያስታውቅብሻል ብሏታል። በሌላ በኩል እንግዲህ ርብቃ ልዩ ለአብርሃም ትነግረው ይሆን የሚለው ነገር አስጨንቋታል። ልዩ አብርሃምን ምንም ነገር እንዲታረጊው አልፈቅድልሽም ስላለቻት እጅግ በጣም ተጨናንቃለች። ምናልባት ይህን ትነግረው ይሆን የሚለው ነገር ስላሳሰባት ብቅ ጥልቅ እያለች እየተከታተለቻቸው ነበር። አብርሃምም ዋሽተሽኛል፣ እውነቱን ተናገሪ እያለ ልዩን እያፋጠጣት ሳለ ድንገት ደርሳ ወይኔ ነገረችው ማለት ነው። እውነቱን ከሰማስ ምን ይለኛል? ልዩ ያልተረዳችኝን እሱ እንዴት ሊረዳኝ ይችላል? ወይኔ ልዩ ነገረችው ማለት ነው እያለች እየተጨናነቀች ነበር። አብርሃምም በቃ ምንም መንገድ ሀሳቤን አታስቀይርኝም፣ ይቻ ክስትሽ መምጣት አለባት፣ ላቃት እፈልጋለሁ። እሺ ለምንድን ነው አንቺ እያለሽ እሷ ልጅ ደብተር ላይ ልትፈርም የቻለችው እያለ ነው። በስተመጨረሻም እንግዲህ አብርሃም ዛሬውን ይዘሻት እንድትመጪ ብሎ ሳቤላን ይዞ ሊሄድ ሲል ድንገት ተደብቃ ስለነበረ አብርሃም ሳያት ለማምለጥ ስትል ድንገት ተመልክቷታል። እንዴ ዶክተር ምን እያረግሽ ነው? እኔን ስታይ ነው እንደምትመለሽው ብሏት ነበር። እሷም አረ አይደለም እየሄድኩ ነበር ብላለች። አይ እኔን ስታይ ነው፣ ባንቺ በዶክተር ውሸት አያምርም ባላት ጊዜ የሆነ ሀሳብ ውስጥ ስለገባው ነው ብለዋለች። እሱም እንዳትጨናነቂ በቃ ከከተማ መውጣትም ካለብሽ ወደ ቤተሰብ መሄድ ካለብሽ እና ረፍት አድርጊ ላልተወሰነ ጊዜ ብሏት ነበር። እሷም እዚሁ ቤተሰቡ ጋር መሆኑ ደስተኛ እንዳረጋትና የሚመቻት እሱ እንደሆነ ስትናገር እሺ በቃ እንደዛማ ከሆነ እኛም ደስ ይለናል፣ አንቺ እዚህ በመሆንሽ እኔ በጣም ደስተኛ ነኝ፣ አንቺ እኮ አንዱ የቤተሰብ አካል ነሽ፣ አንቺን ስላወቅኩ እጅግ በጣም ደስተኛ ነኝ ብሏታል። እሷም እኔም እናንተ ስላወቅኩኝ በጣም ደስተኛ ነኝ፣ እናንተ ልክ እንደ ቤተሰቦች ናችሁ፣ ከእናንተ ተለይቶ መኖር ያን ያህል አያጓጓኝም ብላለች። እናም በዚህ እንግዲህ ተሸኛኝተዋል። ልዩ ግን ምን አይነት አስመሳይ ነሽ ተኩላ እያለች በአይኗ እየገለማመጠቻት ነበር። ልዩ እንግዲህ የሰማችውን ነገር ከሰማች በኋላ ለርብቃ ያላት አመለካከት ተቀይሯል። ርብቃን ከዚህ በኋላ በጭራሽ ላምንሽ አልችልም እያለቻት ነው። እንዴት አምንሻለሁ? ስለዚህ በጭራሽ ላምንሽ አልችልም። ግን ደግሞ አቢን የሆነ ነገር ካደረግሽው እኔ ሁሉንም ነገር ለአቢ የምነግረው ይሆናል ብላታለች። ሁሉንም ነገር ለሱ ነግረዋለሁ እንደመረሹም ጭምር ብላታለች። ርብቃም ይሄን ነገር ባታደርግም ፎቶውን ይለቀዋል፣ ዝም እንዳትልም ግራ ገብቷታል። አሁን ምንድነው ማድረግ ያለብኝ እያለች ነው። ማርኮን እንደለመደው ሰተት ብሎ የአብርሃም ክፍል ገብቶ ነበር። ወደ አብርሃም ክፍል ሲገባ የባሏን ልብስ እያስተካከለች ነበር ዲና። ይህን የተመለከተው ማርኮንም እጅግ በጣም ተናዷል። እንዴት ጭራሽ ልብሱን ማስተካከልም ደርሰሻል? ምን እያሰብሽ ነው ብሏት ነበር። እሷም ምንም የተለየ ያሰብኩን ነገር የለም፣ ግን ደግሞ እንዲህ ነው መሆን ያለበት፣ ከዚህ በኋላ እውነት ማስመሰል አለብኝ ብለዋለች። አንተም ቢሆን ወደዚህ ክፍል መምጣት የለብህም፣ ይህ እኮ የባለትዳር ክፍሎች ነው፣ እንዴት እዚህ ደፍረህ ትመጣለህ ስትለው ማርኮንም እንዴ እዚህ ክፍል መምጣት ይህ አልጋ ለኔ አዲስ ሆኖ ነው እንዴ እንደዛ የምትይው ብሏት ነበር። እሷ ደግሞ ያ ያለፈው እንዳለፈ ሆኖ አሁን ላይ ግን ሌላ አዲስ ቀን ስለሆነ በጭራሽ የድሮ መደገም እንደሌለበት ላልተወሰነ ጊዜ የእሷና የእሱ ርቀት መጠበቅ እንዳለበት ተናግራለች። ግን ደግሞ ማርኮን እውነት ነው የሚለው ነገር ግራ ገብቶታል። እንዴ የእውነትሽን ነው ግን ዲና እውነትሽን ነው ዲ እያላት ነበር። ምን አስበሽ ነው ብሏት ነበር። ምንም ያሰበችው ነገር እንደሌለ እውነታው ግን እንዲህ መሆን እንዳለበት
አብርሃም ነገሮችን ከተጠራጠረ እውነቱ ላይ ሳይደርስ ማረፍ እንደማይችልና ግን ደግሞ እሷ አሁን በዚህ ሁኔታ ላይ መቀጠል እንዳለባት ተናግራለች። ጭራሽ ልብሱን እያስተካከልሽ እኮ ነው፣ ምን አስበሽ ነው? እኔና ልጆችሽን ልትከጂን ነው ብሎ እንደ ድሮው እንግዲህ ጠጋ ብሎ ሊስማት ነበር። እሷም ርቀትህን ጠብቅ ብለዋለች። ማርኮን ግራ ተጋብቷል። አሁን እኔ እርጉዝ ነኝ፣ ስለዚህ ሁሉንም ነገር በስትክክል ማስሄድ ይኖርብኛል። እንዴ አንቺ ምን አስበሽ ነው? ያለ ነገርማ አንቺ እንዲህ ልታረጊያችሁኝ ብሏት ነበር። እሷም እኔ ለእኔ ብቻ ቢሆን ኖሮ እስካሁን ብዙ ነገር ማድረግ ይችል ነበር፣ ለአንተና ለቤተሰቤ ለባሌና ለልጆች ስል ነው። ስለዚህ አሁን ደግሞ አንተ ወደዚህ ክፍልም ሆነ መምጣት በውጭም እንኳን ስንገናኝ የኔና ያንተ ግንኙነት ከእህትና ወንድምነት የዘለለ መሆን የለበትም ብለዋለች። እና አሁን ቶሎ ክፍሉን ለቀህልኝ ውጣ ስትለው ማርኮን በጣም ደንግጧል። እውነትሽን ነው፣ አሁን ከዚህ ክፍል ከወጣሁ ግን ተመልሼ አልመጣም ብሏት ነበር ሊያስፈራራ። ያው እንዳትመጣ እኔም የምፈልገው እሱን ነው ባለችው ጊዜ ማርኮን ያልጠበቀው ነገር ስለሆነ በጣም ተደናግጧል፣ ተናዷልም ጭምር። እንዴ ዲግን የምትሆን አውቀሽዋል? እርግዝናሽ እኮ ብሎ የውሸት እንደሆነ ሊነግራት ቢፈልግም ምንም አይነት ወሬ እንደማትፈልግ ነግራው ብቻ ግን ክፍሉን ለቆላት እንዲወጣ ትእዛዝ ሰጥታለች። ማርኮንም እኔ አሁን ከዚህ ክፍል ከወጣሁ በጭራሽ አልመለስም፣ ምንም አይነት ችግር ቢገጥምሽ ልረዳሽ አልችልም ብሏል። እሷም የማንም እርዳታ እንደማያስፈልጋት ዲና ተናግራለች። ማርኮንም እየተናደደ ክፍሉን ለቆ ወጥቷል። እንግዲህ ከዛ ክፍል ሮጦ ከመጣ በኋላ ዶክተር ብሏታል። ዶክተር ርብቃን እና ስራሽን ዛሬ መጀመር ትችያለሽ፣ አብርሃምን የአልጋ ቁራኛ ታደርጊዋለሽ፣ ስራሽን ከዛሬ ትጀምሪያለሽ ባላት ጊዜ እንዴት ምናምን ብላ ነበር። ግን ደግሞ ምንም አይነት እንዴትም ሆነ ምናምን ማስተባበያ እንደማያስፈልገው ብቻ ግን አድርጊ የተባለችውን ማድረግ እንዳለባት ነግሯት ጥሏት ወጥቷል። ርብቃም በጣም ተጨናንቃለች። አንተ ረመኔ ጨካኝ፣ ያንተን ክፋት በጭራሽ ልተባበር አልችልም፣ እኔ አብርሃምን ያልጋ ቁራኛ ላረገው አልችልም እያለች እየጮኸች ነው። በሌላ በኩል ኤፊ ስልክ እያነሳ አይደለም። እዚህ አጣብቂኝ ችግር ውስጥ ገብቼ ስልክ እያነሳ አይደለም፣ ምን ውስጥ ነው እያለች በተደጋጋሚ እየሞከረች ነበር። ኤፊ ሆን ብሎ ስልኩን አጥፍቶታል። ምክንያቱም ከዚህ በፊት በተደጋጋሚ 3 ጊዜ ቀጠሮ ላይ ስለቀረው አሁን በጭራሽ ይቅርታ ልታደርግልኝ አችልም ብሎ ስላሰበ ስልኩን አጠፋፍቷል። እናም እንግዲህ ዶክተር ርብቃም የበለጠ ተጨናንቃለች። ኤፊ አሁን በዚህ ጊዜ ይጠፋል እያለችው ነው። ኤፊም ለጓደኛው ደውሎ የተፈጠረውን በሙሉ አሳውቆታል። እናም እንግዲህ እቃ አምጣልኝ እያለው ነው። ይህ እቃ ምንድን ነው? ማርኮንን አለቀውም እያለ እየዛተ ነው። ኤፊ ማርኮንን ምን ሊያደርገው ያሰበ ይመስል ምን ሊያደርገው አስበው ይሆን? በሌላ በኩል እንግዲህ ልዩን እየተጠባበቀች የነበረችው ማርዳ ድንገት አብርሃምና ሳቤላ ወደ ትምህርት ቤት ሲሄዱ በር ላይ ቁማ ስታያቸው መጀመሪያ ሳቡ ወጥታ ስታያት ደግሞ እንዴት ነው ያማረባት፣ እንዴት ቆንጆ ሆናለች ብላ ልጇን ሮጣ ልታቅብ ስትል ድንገት አብርሃምም ከኋላ ተከትሎ ሲመጣ ስታየው ሮጣ ተደብቃለች። ወይኔ እንዴት አባታችሁ ነው የምታምሩት፣ አባትና ልጅ እንዴት ታምራላችሁ እያለች ነው። ዛሬ አባቷ ነው የሚያደርሳም ማለት ነው እያለች ብቻዋን ደስ ብሏት ፈገግ እያለች ልትመለስ ስትል ልዩ ተከትላት ነበር። ልዩም ብላ ከጠራቻት በኋላ ልዩና ማርዳ ተገናኝተው እያወሩ ነው። ልዩ ከባድ ችግር ተፈጥሯል ማርዳ ብላት ነበር። ምንድነው ባለቻት ጊዜ አብርሃም የእሷን መገኘት እንዲያወቀ መምጣቷን እንዲያወቀ ነግራታለች። ይሄ ብቻ አይደለም፣ ሌላው ችግር አክስትሽን ወደ ቤት ጋብዣት ብሎኛል። ደስ የሚለው ደግሞ ያንቺን ፊርማ አውቆታል ስትባል ማርዳም እጅግ በጣም ደስ ብሏታል። አሁንም አልረሳኝም ባለች ጊዜ አብርሃም ያንቺ የሆኑትን ነገሮች በጭራሽ አልረሳም፣ ሁላቸውንም ጠብቆና አሳምሮ አስቀምጧቸዋል እያለቻት ነበር። አሁን ግን ወደ ቤተሰብሽ መመለስ ግድ ነው ባለቻት ጊዜ ማርዳ ተቆጥታለች። ለዚህ ይህን ያህል ጊዜ ብቻዬን ምን አሰቃየኝ ነበር። እኔ ዛሬ ልሞት ነገ ሳይታወቅ ልጅንና አቢን መጉዳት አልፈልግም። በጭራሽ እነሱ ሊቋቋሙት አይችሉም። ስለዚህ እኔ ወደ ቤት መመለስ የለብኝም እያለች ነው። ልዩ ግን መመለስ አለብሽ፣ አቢን ታውቂዋለሽ። አንዴ ላመነበት ነገር ውጤቱን ሳይ አርፎ አይቀመጥም። ስለዚህ አቢ በጭራሽ እንዲህ በቀላሉ አይፋታንም። እናም እባክሽ ማርዳ ወደ ቤት እንሄድ እያለቻት ነው። እሷም በጭራሽ አልሄድም ብላለች። ምን ላደርግ ባለቻት ጊዜ ሌላ ሰው ውሰጂ ብላት ነበር። ሌላ ሰው እንዴት አድርጌ ነው? አቢን በድጋሚ መዋሸት አልፈልግም። አቢን በተደጋጋሚ ዋሽቻለሁ። እባክሽ ሌላም ሰው መውሰድ አልችልም። ሳቡዬ በጭራሽ እርግቤ ውሸት አልችልም እና እሷ አንቺን ስለምታቀሽ ትናገራለች፣ ታዋርደኛለች ብላታለች።
እና ምን ላድርግ በቃ እኔ የለሁም ብላ ነበር። ልጅሽን ማግኘት አትፈልጊም ስትላት ወደዛ ቤት ከምመለስ ላልተወሰነ ጊዜ ባላገኛት ይሻላል ብላ ወስናለች። ልዩ ብትረምናትም ማርዳ ተቆጣታለች። እሺ በቃ ልጅሽን ሳታገኝ መኖር ከቻልሽ ብላታለች። ማርዳም በዚህ ሀሳብ ተስማምታ ወደ ቤቷ ልትሄድ ስትል ድንገት ያልጠበቀችውን ሰው ከፊት ለፊቷ አይታለች። እህቷ ሰሎሜ አብርሃምን ለማርኮንን ለማግኘት እየመጣች ሳለ መንገድ ላይ ተገናኝተዋል። ማርዳ ባየቻት ጊዜ ፊቷ ተቀያይሯል። ሰሎሜ እህቴ እንዴት ነሽ ደህና ነሽ እያለቻት ነበር። እህቴ አትበይኝ፣ እህትሽ ሞታለች፣ እህት የለሽም፣ ወዴት እየሄድሽ ነው? ደግሞ እዚህ ሰፈር ምን ታረጊያለሽ? ቤተሰቤን አልተውሻቸውም ማለት ነው? አንቺ በጭራሽ አርፈሽ የምትቀመጭ አይነት ሰው አይደለሽም እያለቻት ነበር። ሰሎሜም አብርሃም ጋር እርቃ ውርዴን እየተጠያየቅን ነው ብላት ነበር። በጭራሽ አንቺ እንደዛ አታደርጊም፣ የሆነ የፈለግሽው ነገር አለ ማለት ነው ብላት ነበር። ኧረ እህቴ በጭራሽ እንደዛ አይደለም፣ የአስራ ምናምን ዓመት ቂም ይዘሽ አሁንም በሱ እየተቆጣሽ ነው ወይ ስትላትም እንግዲህ ማርዳ አንቺን አቅሻለሁ እያለቻት ነው። በስተመጨረሻም ሮጣ ጉሮሮዋን አንቃታለች። ጉሮሮዋን ካነቀቻት በኋላ ቤተሰቤ ላይ አንድ ነገር አረጋለሁ ብትይ ምን እንደማረግሽ አታውቂም፣ ታውቂኛለሽ። የሆነ ነገር ፈልገሽ መሆን አለበት። አንቺ በጭራሽ ከአብርሃም ጋር እርቅ አታወርጅም። ከልጅነት ጀምሮ አውቅሻለሁ፣ አንቺን አቅሻለሁ። ደግሞ አንድ ነገር አስታውሺ፣ የምትኖሪበት ቤት የምትነጂው መኪናም ጭምር ሁሉም ነገር በስሜ እንደሆነ ታውቂያለሽ አይደል? እሰራልሻለሁ፣ አርፈሽ ብትቀመጭ ይሻልሻል ብላታለች። እህቴ በጭራሽ ምንም ነገር አላደርግም ካለች በኋላ እንግዲህ ማርዳም አስጠንቅቃት ተለያይተዋል። ሰሎሜ ለማርኮን ደውላ እንዲገናኙ ተቀጣጥረዋል። ሰሎሜና ማርኮን ከተገናኙ በኋላ ማርኮንን ችግር እንዴት ተፈጠረ ነግረዋለች። ምንድነው ችግሩ ባለ ጊዜ ማርዳ እንዴት ተመለሰች እና እንዴት ተገናኙ። ማርዳ በቤተሰቧ የሆነ ነገር ቢፈጠር ከባድ ነገር ይፈጠራል፣ እንዲህ በቀላሉ አይተወንም። ማርዳ ማለት ላመነችበት ነገር ግቧን ሳትመጣ በጭራሽ የምታቆም ሰው አይደለችም። ስለዚህ ማርዳ ሳታቅ ሁሉንም ነገር መፍጠን ይኖርብናል፣ አለዛ ጉድ እንሆናለን። ከባድ ችግር ይፈጠራል። የተረገመ አባቴ ሁሉንም ነገር በሷ ስም አድርጎ ነው የሞተው። ይህ ብቻ ሳይሆን ደግሞ ሙሉ ሀብትና ንብረቱ የምንኖርበት ጭምር ራሱ በሷ ስም ነው። ስለዚህ ሁሉንም ነገር ይበላሻል እያለችው ነው። ማርኮንም አታስቢ፣ ሁሉም ነገር በፍጥነት ይሆናል ብሏል። ግን ደግሞ ማርዳ በዚህ ሳምንት ውስጥ ሁሉም ነገር ማለቅ አለበት ብለዋለች። ማርኮን እጅግ በጣም ተጨናንቆ ስለነበረ ይህማ መሆን የለበትም እያለ ነው። እናም ሰሎሜ አዎ መሆን የለበትም መፍጠን አለብን ብላለች። በስተመጨረሻም እየሮጠ ወደ ቤት መጥቷል። ወደ ቤት ሲመጣ ከዲና ጋር ተገናኝተዋል። እንዲህ ወዴነሽ ከባድ ችግር ተፈጥሯል ብሏት ነበር። ለዲና ግን ምንም አልመሰላትም። የምን ችግር? ችግርህን ራስህን ቻል ብለዋለች። እንዲህ በእኔና ባንቺ መሀል ደግሞ ያንተና ያንቺ ችግር የሚባላል እንዴ ቢላትም እሷ ግን በጭራሽ እኔ የራሴን ችግር ለመፍታት እየሞከርኩ ነው፣ አንተም የራስን ችግር ፍታዘው ብለዋለች። ሊያስረዳት ቢሞክርም በጭራሽ ፊት ልሰጠው አልቻለችም። በዚህን ጊዜ ማርኮንም የተናደደ ይመስላል። ማርኮን ዲና እንደከዳችው እየተሰማው ነው። እሷም ደግሞ የእውነት እንግዲህ አብርሃምን አፍቅራ ይሆን ምን ለማድረግ እንዳሰበች ባይታወቅም ዲና አሁን ላይ ጥሩ ሴት ለመሆን እየሞከረች ነው። ሰሎሜና ማርኮን አንድ ላይ በሆኑበት አብርሃም ደውሏል። አብርሃም ደውሎ ከሰሎሜ ጋር ከተቀጣጠሩ በኋላ ለምን ፈለከኝ ብለው ነበር። ስለ ማርዳ እንድትነግረውና ማርዳ እንድታገናኘው መሆኑን ሲነግራት ባቅስ የማገናኘህ ይመስልሃል? በዛ ላይ ደግሞ አንተና እሱ አንድ ላይ እንድትሆኑ አልፈልግም ታውቃለህ። ስለዚህ ለዚህ ከሆነ የቀጠርከኝ በጣም ታሳፍራለህ ብላ ጥላው ልትነሳ ስትል እባክሽ ልጄ በእናት ናፍቆት እየተሰቃየች ነው፣ እናቷን ማግኘት አለባት፣ የምትፈልጊውን ነገር ሁሉ አደርግልሻለሁ፣ ብቻ አድራሻዋን ስጭኝ ብሏታል። ሰሎሜም ቃልህን እንዳታጠፍ ይህን የምታረግ ከሆነ ብላ አድራሻዋን ሰጥተዋለች። በሌላ በኩል ማርኮን ልዩን ጉሮሯን አንቆ ይዟታል። ማርዳ የእውነት ተመልሳለች ብሏት ነበር። ልዩ ትንሽ ካሰበች በኋላ ማናት ማርዳ እያለችው ነበር። ምን ለዋሸው እያልሽ እያሰብሽ ነው? ምን ጸጥ ያስደርግሻል? ተናገሪ ብሎ ሲያስጨንቃት እሷ ምንም የምታውቀው ነገር እንደሌለ ማርዳ መጣች ወይ ብላ እንደ አዲስ መደሰት ጀምራለች። በቃ ላቢ ልንገረው፣ አቤ ደስ ይለዋል፣ ሳቡዬ እናቷን ታገኛለች ብላ ሮጣ ደረጃው ልትወጣ ስትል አይ አሁን አይሆንም፣ እርግጠኛ አይደለሁም፣ ወሬን የሰማሁት እውነቱ መታወቅ አለበት፣ ለዛ ለአብርሃም መነገር የለበትም፣ ምንም ነገር እንዳትናገሪ፣ እኔ እውነቱን እስከምነግርሽ ድረስ እያላት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ